ያገሬ ልጆች ኒፕሲ ሃስል ምን ብሎ ነበር መሰላችሁ? Never let a hard time humble us. Never let a hard time humble us. የህይወታችሁ ከባድ ጊዜ humble እንዳያረጋችሁ ድንን እንድትሉ እንዳያደርጋችሁ ቀና ብላችሁ ተራመዱ ማለት ነው። ገንዘብ ስላጣ መድነን አለብህ ማለት አይደለም። ከሰው በታች ነህ ማለት አይደለም። ሁሌም ኮራ ብለህ በራስህ ተማምነህ አንድ ቀን ያ ደረጃ እንደምትደርስበት አውቀህ በእግዚአብሔር አምነህ ተንቀሳቀስ ማለት ነው። ገንዘብ አጣሁኝ ብለህ ከሰው በታች ነኝ አትበል። አሁን ወፍር ያለው ትንሽ ብለህ ከሰው በታች ነኝ አትበል። ፍቅር አይገባኝም፣ ገንዘብ አይገባኝም አትበል። Never let a hard time humble you my guy. Let me tell you that. ለዛም ነው ባለፈው ምን ብያችሁ ነበር? በድህነቱ ማይኮራ በሀብቱ አይኮራም፣ በውድቀቱ ማይኮራ በስኬቱ አይኮራም። ስለዚህ ኩራት የሚጀምረው ካሁኑ ነው። ገንዘብ እስኪመጣ ድረስ ድንና አትበሉ። ቀጥ ብላችሁ ቁሙ፣ በራሳችሁ ተማመኑ። That's how it works, man. This guy is a genius. Law of attraction. God damn. March 28th, Warner Theater. I'm gonna be waiting for you. Get your tickets. Link in my bio. Mwah. I need that. Give me the key. The key. I'm on GTA 6. Give me the fucking key. Hurry the fuck up. I'm getting triggered. Give me the key, bro. ስጠኝ ቁልፍ በእናትህ ሙድ ሊያዝበት ትንሽ ፍታው ችግር ና በቃ እዚህ ቀረብ በላ እስኪ አሳያችሁ በእናትህ አሳያችሁ ኧረ ቶሎ በል እባክህ ኢንጂኑን ላንሳው ሁሉም ለምን አትፈታውም አይፈታም ለምን አዎ የሆነ ስልክ ተደውሎልኝ ነበር። ኧረ ተፋታኝ